እኛ ግን ደነግጥ ፈገም አውዛም ሰፈሬ የምራ ዳያባንሽ ማርያም አረኔ ግን ጭንቅላቴ በኢየሱስ ስም ለኢትዮጵያ እኮ ዲዘርቭ ማድረግ የሌለብኝ እኮ ሰው ነኝ። የምሬን ነው የምልሽ። ታፕታፕ አድርጉ እናንተ ደግሞ። እኔ ብዙ ዳናይቶች ታውቃለህ እዚህ ሰፈር? አይ አይደለም፣ ዳናይት መክበብን ብቻ ነው የማውቀው። ታውቂያታለሽ ዳናይትን? እኔ የምልሽ ዳናይት አይቼሽ አላውቅም። እንዴት አልተያየንም እስካሁን? አልገባም። እኔ ብዙ ጊዜ ምንድን ነው የምትሰሪበት ቲክቶክሽ? ምንም። እውነት እግዚአብሔር ምን ሰርችበት አላውቅም። ማስታወቂያ መስራት ትፈልጋለሽ? አይ ተጭ አርሴናል አግብቷል እንደ ጨራሽ ደግሞ ውጣ ላይ እንደ የገባ ጨዋታ ደግሞ 1-0 የሆነ ጨዋታ ምን አባቱ እሑድ ስናሸንፍ እንበለዋለን ዋንጫውን። የሊቨርፑል ደጋፊ ነኝ ባይዘዌ እና እሑድ ዋንጫ ልንበላ ነው ካሸነፍን። ያ ታሸንፋላችሁ ብዬ አስባለሁ። አመሰግናለሁ የኔ ቆንጆ። ዳናይት ስንት ዓመትሽ ነው? እስኪ ገምት። $29 አይደለም፣ ትንሽ አይደለም። 28 27 26 25 24 እኔ ስንት ዓመት ይመስልሻል? 29 ጎበዝ። ከ2 ወር በኋላ 29 ይሆናል። የምርህን ነው? እግዚአብሔር እምልልሽ ነበረ። ዳናይት ፍቅረኛለሽ? ማወቅ ስለፈለግኩ ነው። ውስጤ እንትን ስላለ ጋይስ ታፕታፕ አርጉ በእናታችሁ። አንዴ 100,000 ይግባ። ከ100,000 በላይ በኋላ አላስቸግራችሁ። 100,000 እና ሼር ኮፒ ሊንኩ 3,000 ይግባ ጋይስ። ሰፈር ነው የምንኖረው። ይህ ሰፈር ነው የምንኖረው። እኔ ወደ ገርጂ ኢምፔሪያል አወቅሽው? አጠገቧ ነው ይላሉ። ኧረ አጠገቧ አይደለም። ፍቅረኛዋን ነው። ፍቅረኛለሽ? ሴት የቂጠኝ የለኝም። አረ ወንድ አለ አጠገቧ። በኢየሱስ ስም የምር ወንድ ነው ወይስ ሴት ነው ከጎንሽ አለው? ጓደኛዬ ነች። ሀይ እንዴት ነሽ? ወይኔ እስቺ ደግሞ ስታምር በጣም አስታውቂኝ በእናትሽ። ሀይ እንዴት ነሽ? ቆንጆ ሴት ሳይ በጣም ነው ደስ የሚለኝ። ለምን እንደሆነ አላውቅም። ከየት የመጣ ኤክሳይትመንት እንደሆነ አላውቅም። ቆንጆ ነን። ሁላችሁም እህታማቾች ናቸው ወይስ ጓደኛሞች? ከዝን ሮቤል ቴንክ ዩ ሮቤል። ከዝን ፍቅረኛለሽ? የለኝም። እሷስ አላት? የላትም። ስለዚህ ሁለታችሁን የሆነ ኢቨንት ላይ ብጋብዛችሁ ትመጣላችሁ? የምን ኢቨንት? ላይክ ጌት ቱጌዘር ነገር ነው፣ ግን ያው ኩል ሰዎች ነው ያሉት። እንጃ ትይዛለሽ? አትከፍሉም? የመግቢያ አትከፍሉም? እና መኪና ምናምን ከሌላችሁ ፒክ የሚያደርግ ሰው እንልካለን። አረ አይ እንደዛ ሳይሆን አብረን በሊሞ ስለሆነ የምንዞረው ይማ ከተለያየ ቦታ ነው የሚመጡት፣ ከሰሚት ከገርጂ ምናምን። ግን ከሳሪስ ቃሊታ አይገባም ሊሞ። እርግጥ ግን ከሳሪስ ከቦሌ የተመሰለሽ ዝግጅት የሚሆነው ሃርመኒ ሆቴል ነው። በሊሞ ስለሆነ የምትነሱት ችግር የለውም። ብቻ የሆነ ፋንሲ የሆነ ኢቨንት ነው። መምጣት ከፈለጋችሁ ለሚ ነው። እስኪ እኔ እንጃ። ለመሽ ነው ቅዳሜ እስኪ እንመጣ ይሆናልሽ። መጣ ይሆናል። በጣም እኔ የሚደብረኝ ወርድ አልመጣም ወይ እመጣለሁ ይሻላል።
ማለት እርግጠኛ አይደለሁም ሆነን ለመናገር። ለምን እርግጠኛ አትሆኝ? እናንተ ኧረ ታፕታፕ አድርጉ በእናታችሁ። ቁመትሽ ረጅም ነው? ሜትር ከ65 ሜትር ከ65 አሪፍ ነው። ልክ እንደ ኤክስ ሜትር ከ65 እኮ ነዋ። ሁለታችሁም ነው። ምን ብቻችሁን ከሚደብራችሁ ደግሞ ለዳግመ ትንሣኤ የሚዘጋጅ ኢቨንት እስኪ እሺ እንመጣለን። እሱ ግን ካልተመቸሽ የአንድ ሰው ትኬት አለኝ፣ ሸራተን እሑድ ኮንሰርት አለ፣ እዛ መግባት ከፈለግሽ። ግን የቅዳሜ ለ2 ሰው ስለሚሆን ያ አንድ ላይ እንመጣለን። የቅዳሜውን አንድ ላይ ነው እና ስታይኝ ምናምን ከተመቻቸ ምናምን እሑድ